እሺ ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና ውድ የተከበራችሁ ቻናሌ ቤተሰቦች እንዴት ናችሁ? ደህና አማን ነው ወይ? ሰላም ነው ወይ? እኔ የሚለው ማለት ነው የሰው ልጅ አንዴ ከሄደ በኋላ ያለው መጎዳት ምን ይጠቅማል? ያለው መጎዳት ምን ይጠቅማል? የሞቴው አንዴ እኮ ነፍሱን ጥቅልል አድርጎ ይዞ ሄዷል። ግን የምሰቃየው ቤተሰቡ ነው፣ ዘመድ አዝማድ ነው፣ ጓደኛ ነው፣ ወንድም እህት ነው። አሁን እዚህ መሲ ማለት ነው መሲ ሀዘኖች ተደራርቦባታል። አያቸውት እዚህ ራሱ ሐኪም ቤት ገብታ ነው ያለችው በቴዲ ሞት የተነሳ ማለት ነው። እና አለ መጽናናቱን ስጣት። ታውቃላችሁ ወንድሞቿን በአመት አመት ነው ያጣቻቸው ማለት ነው። ታላቅ ወንድሟን ከአሜሪካ ታናሽ ወንድሟን ደግሞ ከኢትዮጵያ በርብሻው ምክንያት ነው ያጣቻቸው። ያኛው ትዳር ሊኖረውም በልጅ እንትን ሊቀየርም ይችላል። ግን ታናሽ ወንድሟ ምንም አላገባም፣ ሳይገባ ነው ያው ቀደረ ላይ የደረሰበት። የሰው ልጅ ሞታለው እኖራለሁ ነው እንጂ ሞታለውን አናውቅም። እንበላለን፣ እንሰራለን፣ እንረግጣለን፣ እንበላለን፣ እንኖራለን፣ የተሻለ ህይወት እንኖራለን ብለን ነው የምናስበው እንጂ ሞት አለብን። በምን አይነት ሞት ወደኛ ይመጣል ምንም አናውቅም። ቀደር አላህ ኦኬ። ቀደራችን ከደረሰ ሁላችንም ሀጅ ነን እና መሲ በጣም በሀዘን ተጎዳች። በነገራችን ላይ በጣም ነው በሀዘን እየተጎዳች ያለችው። መሲዬ አላህ ጥናቱን እስጥሽ፣ መጽናናቱን እስጥሽ፣ ሰብሩን እስጥሽ። ወላሂ ቪዲዮ ላይ በጣም ነው እዛ ሐኪም ቤት ራስ ሆና ስቅስቅ ብላ ነው የምታለቅሰው። ኖ خلاص እልቅሻ እኮ ለሞተውም ሰው ጥሩ አይደለም። ማዘን እኮ ለሞተውም ሰው ጥሩ አይደለም። ለሰው ልጅ ማለት ነው እያለ ሁኑት፣ ስቸገር እርዱት፣ ስርበው አብሉት፣ ስጠመው አጣጡት፣ ሲያርዝ አልብሱት። ከሞቴ በኋላ ሰው ብነሳ ኖሮ እኮ እኛ ሀበሻዎች እንዳለቀስን ቢሆን ኖሮ እኮ የሞተው ይነሳል። አረቦች እኮ ታውቃላችሁ አልሐምዱሊላህ ነው የሚሉት እኮ ታውቃላችሁ። ማልቀስ የለም ወላሂ ንጹህ እስልምና እነሱ ጋር ነው ያለው። ለምን እኛ እዚህ ጋር ሊሰማንና ልናለቅስ እንችላለን አይደለ? እነሱ ግን አያለቅሱም። ለምን እንትኑን ያውቁታል፣ ያከረውን ነገር ያውቁታል። እልቅሻውን አይጠቅምም፣ ሀዘን አይጠቅምም። ለዛ ለሞተው ሰው ምንድን ነው የሚጠቅመው? ሰግዳችሁ ከልባችሁ ዱዓ ስታደርጉለት ያም ሰው ደስተኛ ይሆናል። ቀብር ውስጥ ስታለቅሱ ስታዝኑ ምናምን ያም ሰው እኮ ያው እንባ ያቃጥለዋል ይባላል። እንባ ያቃጥለዋል፣ እንባ አይጠቅመውም። ለሱ ዱዓ አድርጉለት ይባል ነገር አለ። ስለዚህ የለሰው ልጅ እስካለ እርዱት፣ እስካለ ከጎኑ ሁኑለት። ከሞቴ በኋላ አለቀሳችሁ አላለቀሳችሁ እሱ አያያችሁ፣ እሱ አይገቦኛችሁ። የምትጎዱት እናንተ። እሱ አንድ ተጠቅልሎ አንዱን ከፈን ይዞ ሄደ። የሰራውን የለፋበትን የደከመበትን ትቶ ሄደ። ማን ሊበላው? ማንም ዘመድ አዝማድ ቤተሰቡ የደከመው አንድ ሄደ እኮ አንድ ሄደ የደከመው። እኛም እኮ አናውቅም መጨረሻችንን ያሳምርልን። አማሞታችንን በሸሃዳ ያርገን። ወላሂ አማሞታችን በሸሃዳ በሰው እጅ ሳይሆን በሸሃዳ በራሳችን ከራስ አላህ ቀናችሁ በዚህ ቀን ነው ካለ ታምንም ሆነ በሸሃዳ ይሁን ሚራሳችን ስንሞት በሰው እጅ ሳይሆን በሸሃዳ እና ለመሲን ዱባይ ያላችሁ እንግዲህ አጽናኗት፣ አትዘን ይበላት። ማዘን ጥሩ አይደለም። ማዘን ይጨምራል፣ ማልቀስ ይጨምራል እንጂ አይቀንስ። ያ ሰው አይመጣም፣ ወላሂ ያ ሰው አይመጣም። ግን እኛ ለጊዜው ይመስለናል። እንቃጠላለን፣ እናለቅሳለን፣ እንወጣለን፣ እንወርዳለን። ግን የምንጎዳው እኛ ነው እና ለሞተውም አልቅሻ አይጠቅመውም። እና መስዬ አላህ ጥናቱን እስጥሽ፣ ሰብሩን እስጥሽ። በነገራችን ላይ ብሬክስ እና ቴዲ ጓደኛሞች ናቸው። ለመውለድ ይበትር ይወልዳል ይባላል አይደለ? ጓደኛሞች ናቸው እንጂ በአንድ ሆድ በአንድ እናት ይወጡ አይደሉም። ይሄ ነው። ሆኖም ግን በቃ
ጓደኛ ማለት የውስጥ ጓደኛ፣ ምስጢራችሁን የምትነግሩት፣ ችግራችሁን የምታዋዩት፣ ችግራችሁን የሚሰማ፣ ችግራችሁን የሚያጠና፣ ያም እኮ ወንድም ይባላል። በአንድ ወቅት ስለወጣን አይደለም ወንድም እህት የምንባባለው። ስለዚህ ለመስዬም አላህ መጽናናቱን ይስጣት። በመቀጠል ደግሞ በጣም ትላንትና ሀዚዛ ስሜታዊ ሆና እየተናገረች ነበረ። እሱ ምንድነው ቢራክስ ምንድነው ያለው? ሬሳው ሀገር ሊገባ ነው፣ እርዳታችሁን እርዱን። 1 5 6 7 10 50 የእጃችሁን እርዱን እያለ ነው። ማድሬ ይሄ አማሞት እንዴት ሆኖ እንደሞተ ዘመድ ይግደለው፣ ዘመድ ገድሎት ደግሞ ችላ የሚሉት ከሆነ እኔ አላውቅም። ግን ደግሞ እንዴት አይጣራም? የገደለው እዚህ ሀገር ይገደላል፣ የታረደ ይታረዳል፣ የሰቀለ ይሰቀላል። እና ሀዚዛ ምንድን ነው ያለችው? እንዴት ቢረክስ እንዲህ ያደርጋል? እንዴት የገደለው ሰውዬ ሳይያዝ እንዴት ቶሎ ሬሳ ሀገር ሊገባ ትቾክላላችሁ? ብላ በጣም ሀዚዛ እየተናገረች ነበረ። እኔ እንጃ አሟሟቱን እኔ አላቅም፣ አላህ ይወቀው። አልተጣራም። ተገደለ የሚባለው ነው እንጂ አልተጣራም። ያው ሬሳ ሀገር ለመግባት እያፋጠኑ ነው ይመስለኛል። አሟሟቱን እንዴት እንደሆነ ዘመድ ይግደለው፣ ባዳ ይግደለው፣ በሴት የተነሳ ይጋደሉ፣ በዱንያ የተነሳ ይጋደሉ፣ ብቻ ካሊቀ ሰማዋት ወል አርድ ነው የሚያውቀው። እና ያው ለቤተሰቦቹ መጽናናትን እንመኛለን። በድጋሚ ለመሲ መጽናናትን እንመኛለን። ሀዘን ጥሩ አይደለም። ሀዘን ከበዛ ይጨምራል እንጂ አይቀንስም። ሰብሩን እስጣችሁ እንላለን። በጣም ነው የሚያሳዝነው። ባይዘዌ ልጁ በጣም ምስኪን የዋህ ገራገር ወላይ እንዲሁ የሰው ልጅ እኮ እንድ ታጠኑታላችሁ፣ እንዲህ በርቀት ታውቱነት ታጠኑታላችሁ። እና ነፍስ ማር እንግዲህ እኛ ምንም መቅመለንም ነፍስ ማር ነው። ለቤተሰቦቹ መጽናናትን እስጣቸው ወላይ